ያውልሽ እንደተነጋገርነው እሺ እሱን ለኔ ታይልኝ። ስማ አቤት። አንተ ነው ማለት ነው ምኑ? እኔን ጄሪ ካላገባው ብለ እናቴን እያስጨነቃት ማለት ምንድን ነው ታውሪ? ምን ማለት አለው? አንተ በጉልበት ስለተማመንክ ብቻ እኔን በቀላሉ የምታገኝ መስሎን? በዚህ ዘመን ግን አይከብድም እንደዚህ አይነት ነገር። ያማቸዋል እንዴ? ምን ይዘጋል? መልስልኝ እንጂ። እሺ ቆይ መኪና አለ? ቤትስ አለ? የለኝም። ታዲያ ፍላጎቷን እንኳን ማሟላት ሳችል ነው ካላገባዋት የምትለው? ፍላጎቴን ማሟላት ከማይችል ሰው ጋር መጋባት አልፈልግም። እሺ ኧረ እኔም ከእንዳንቺ አይነት ጥቅም ፈላጊ መጋባት አልፈልግም። ጥሩ አሁን ለእናቴ እደውልላታለሁ። እንደማትፈልገኝ ትነግራታለህ። እኔ በፍጹም አላደርገውም። ያመሃል እንዴ? አሁን አልፈልጋትም ስትላን ነበር። እንደውም ደውይ እንደምንጋባ ነው የምነግራቸው። ምኑ ደረቅ ነው በእናታችሁ። እባክህን ማፈቅረው በጣም የሚያፈቅረኝ ጓደኛ አለኝ። እንደውም እናቴ ደውል። ልጄ የት ነሽ? እማ አልፈልግሽም የራሴ ሰው አለኝ አለኝ እኮ። ማን ነገረሽ? እሱ ልነግርሽ ነበር እኮ የደወልኩልሽ። ማለት ይኸው እሱ ቤት ከኔ ጋር ነው ያለው። ነይ ቶሎ። አንተ ማን? አንቺ ራስሽ ማን ነሽ? ወይኔ ይቅርታ። እሺ በቃ ወንድሜ ነይ እንሂድ። ቆይ አንዴ በጣም ይቅርታ። አንተ መስለኝ አልፈልግሽም እንድትለኝ ነው ያልተገባ ባህሪ ያሳየሁት። በዚህ ባሳየሽኝ ባህሪማ ማንም ደፍሮ ያገባሽም ነበር። ቅዱስ ሚካኤል ስለቴን ሰማኝ። የጀመርኩት ፍቅር በጅምር የሚቀር መስሎኝ በጣም ጨንቆኝ ነበር። ተመስገን።